ከትናንትና ጀምሮ እስካሁን ድረስ የተሰሙ ኢንፎርሜሽኖችን ወደ እናንተ አድርሰናል። በአሁኑ ወቅት ከተሰሙ ዜናዎች መካከል አንደኛው ይህ ነው። የኢራን መንግስት እንደተናገረው ከሆነ ዜጎቿ ማለትም ኢራናውያን ይህንን የዋትሳፕ አፕሊኬሽን እንዳይጠቀሙ ከልክላለች ማለት ነው። የኢራን መንግስትም እንደተናገረው ከሆነ የዋትሳፕ አፕሊኬሽን ሎኬሽንን ጨምሮ የተለያዩ ኢንፎርሜሽኖች ማለትም በዚህ አፕሊኬሽን የሚለዋወጡ ሰዎች ኢንፎርሜሽን አሳልፎ ለእስራኤል ሀገር ይሰጣል በሚል ሀሳብ ተሸፈን አድርጎኛል። የአየሩ ጸባዩ ለሱ ተጠቃ ይህ በእንዲህ እንዳለ ትናንትና እንደነገርኳችሁ የኢራን መንግስት የተለያዩ ባለስልጣኖቹ በዚህ አይነት ዲቫይሶች በተለይ ኮኔክሽን ኮሚኒኬት የሚደረጉባቸው ዲቫይሶች እንዳይጠቀሙ ይህም እንግዲህ አሁን ከወጡት ኢንፎርሜሽኖች ጋር እየተያዘ በአሁኑ ወቅት እንግዲህ አንድ ኢንፎርሜሽን ወጥቷል። ይህም እንግዲህ እስራኤል በኢራን ላይ የፈጸመችው እጅግ በጣም አስገራሚ የሆነ ሚሽን ይህ ሚሽን እንግዲህ የኢራን ከፍተኛ ወታደራዊ አመራሮችን ይመራል። እንደተነገረው እነሱ ኮሚኒኬት የሚያደርጉበትን ዲቫይስ ለመጥላት ወይም ሀክ በማድረግ የተለያዩ ኢንፎርሜሽኖች ከኢራን መንግስት እንደተላከ በማስመሰል እንግዲህ እነዚህ ዲቫይሶች ላይ ወይም እነዚህ ሰዎች ላይ ይመጣል። ታዲያ ይህ ኢንፎርሜሽን ስተላለፍ የነበረው ከኢራን መንግስት ጋር በተቃራኒ በእስራኤል መንግስት ከሚሰራ የተወሰነ ስለላ አካሎች ነው ኢንፎርሜሽን የተነገረ ነበሩ ማለት ነው። ታዲያ ይህ ኢንፎርሜሽን በውስጡ የያዘው እንደዚህ አይነት ቦታ ስብሰባ ነው፣ እንደዚህ አይነት ኢንፎርሜሽን በዚህ ሰዓት ተገኙ የሚል ኢንፎርሜሽን ነው እነሱ በያዙት በኮሚኒኬት በሚያደርጉበት ዲቫይስ ማለት ነው። ይህም መልእክት እንግዲህ ወደ 30 የሚጠጉ ወታደራዊ አመራሮች ጋር ደርሷል ተብሎ የተነገረ ይገኛል ነው። እነዚህም ወታደሮች ይህ መልእክት ከደረሳቸው በኋላ ወደ ተባለው ሎኬሽን እንግዲህ ያመራሉ። ታዲያ በተላከላቸው ኢንፎርሜሽን መሰረት የተባሉበት ቦታ ይደርሱና እዛ ሎኬሽን ላይ ሆነው ይጠብቃሉ። ስብሰባ ውስጥ ይጀምራል ማለት ነው። እንደተባለውም ከሆነ ተጨማሪ ሜሴጅ ይላክላቸዋል። ይህ ሜሴጅ ደግሞ የሚለው ስብሰባው ለጥቂት ጊዜ ስለዘገየ እንድትጠብቁ ተረጋግታችሁ የሚል ሜሴጅ ነው። ታዲያ ይህ ሜሴጅ የተላከላቸው ቅድም እንዳልኳችሁ ከእስራኤል የስለላ አካላት ነው። ትንሽ እንዲቆይም የተነገራቸው እየመጣው ያለው የእስራኤል አየር ጀት እንግዲህ እዛ ቦታ ቶሎ መድረስ ስላልቻለ እና እስኪመጣ ድረስ ነው የሚጠብቁ ብሎ ሜሴጅ ነው። ታዲያ ይህንን ተከትሎ ከጥቂት ደቂቃ በኋላ እንግዲህ ጀቱ ዘይደርስና ከባድ የሆነ ውበት መስሎት በዚህም እንግዲህ ብዛት ያላቸው የወታደራዊ አመራሮች ተገኝተው እናም ይህ እስራኤል ከዚህ በፊት እንደምታደርጋቸው የተለያዩ ቴክኖሎጂ መንገዶችን በመጠቀም እንግዲህ ሀክ በማድረግ የተለያዩ ፎርስ በመጠቀም እንደዚህ አይነት የተባሉት ሰዎች እንግዲህ አንድ ላይ በመሰብሰብ ከባድ የሆነ የሚደረገው እንግዲህ በሙከራዎች እንደምናስታውሰው እንግዲህ በሂዝቦላ ተወከቶ እንደዚህ ብዙ ጊዜ ያተመተገና ለብዙ ዓመታት ሲካሄድ ነበር። አንድ ምሽል ነበረ በመስመር የሚመራ ይህም እንግዲህ የፔጀር አታክ ሁላችን እናውቀዋለን ነበረ። ታዲያ እስራኤል በአሁኑ ወቅት የተለያዩ መንገዶችን እየተጠቀመች ኢራን እያጠቃቻት ትገኛለች ማለት ነው። እናም እስራኤል በአሁኑ ወቅት በቻለችው መጠን ኢራንን እያዳከመቻት ትገኛለች ማለት ነው። ትናንትና ምሽት ላይም ኢራን ባሊስቲክ ሚሳይሎችን መተኮሷን አላቆመችም፣ ግን ነገር ግን ቁጥሩ ቀንሷል። እጅግ በጣም ድንበር ባለው መቀጠሉ የቀነሰው እስራኤል ግን አጠናክራ አሁንም የተመረጡ ቦታዎችን በሚገባ እየመታች ትገኛለች። የኢራን ሱፕሪም ሊደር እንደተናገሩት ከሆነ ምንም አይነት እጅ መስጠት የሚባል ነገር የለም ብለዋል። በተጨማሪም አሁን እንደተናገሩት ከሆነ የትኛውም በአሜሪካ የሚደረግበት ጥቃት እጅግ በጣም ከባድ የሆነ ኮንሲኩዌንስ ነው የሚኖረው። ይህም ኮንሲኩዌንስ ሊተካ የማይችል ነገሮችን ነው የሚያሳጣችሁ ብለው ተናግረዋል። በተጨማሪም ኢትዮጵያ የሆኑትና የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አዳኖም እንግዲህ በትናንትናው ዕለት አንድ ትዊት አጋርተው ነበር። ጦርነት መልስ አይደለም ብለዋል። ከባድ የሆነ ውድመትን ነው ይዞ የሚመጣው። በአሁኑ ወቅት የሚያስፈልገን ለዚህ ሶሉሽኑ የሚሆነው ፖለቲካል ሶሉሽን ብቻ ነው ብለው ተናግረዋል። እንዲሁም እንደታወቀው ከሆነ አምባሳደር ብናልፍ አንዱዓለም እንግዲህ በዋሽንግተን ዲሲ ተገኝተው ነበረ። እዛም በደረሱ ወቅት እንግዲህ ለየት ያለና ዲፕሎማቲክ የሆነ አቀባበል ተደርጎላቸው ነበረ። ዋይት ሀውስን በደረሱበት ወቅት ከዶናልድ ትራምፕ ጋር መገናኘት ችለው ነበረ። በዛንም ወቅት ስኬታማ የሆነ ንግግርን ማድረግ ችለዋል። ኢትዮጵያና አሜሪካ ለ120 ዓመት የቆየ ግንኙነት ነው ያላቸው። በዚህ ወቅትም ዶናልድ ትራምፕ እንደተናገሩት አሁንም ኢትዮጵያ በአፍሪካ ቀንድ ላይ እጅግ በጣም ከፍተኛ የሆነች ስትራቴጂክ አላይ ነች ብለው ተናግረዋል። ይህም ግንኙነት የሁለቱን ሀገር ጥቅም በሚያስከብር መልኩ በጥሩ መልኩ እንደሚሄድ ተነጋግሯል ማለት ነው። ታዋቂዎቹ ቲክቶከሮች እነ ጃን ዳንኤል በሰበር ሰሚ ችሎት መልካም ዜና ሰምተዋል። ምንድነው? እስኪ በአጭሩ ልንገራቸው። ከኢትዮጵያ አየር መንገድ ጋር ስራ አስተባብሯል በሚል ክስ ቀርቦባቸው የታሰሩትን እነ ጆን ዳንኤልን በተመለከተ የተለያዩ ዜናዎችን እየተከታተልን እየዘገብንላችሁ እንገኛለን። ዘገባዎቻችን እንዲቀጥሉ የምትፈልግ ከሆነ እስኪ የላይክ ምልክት ሰይንና እንቀጥላለን። እኛም ግን እነ ጆን ዳንኤል አሁን በሰበር ሰሚ ችሎት መልካም ዜና እንደሰሙ የደረሰን መረጃ አመልክቷል። በከፍተኛና በጠቅላይ ፍርድ ቤቶች ዋስትና የተከለከሉት እነ ጆን ዳንኤል በሰበር ሰሚ ፍርድ ቤት ያቀረቡት ቅሬታ ተቀባይነት አግኝቶም ጉዳያቸው መታየት ጀምሯል።
ግንቦት 27 ቀን 2017 ዓ.ም ለሰበር ሰሚ ችሎት የዋስትና ጉዳይ ላይ ቅሬታ ያቀረቡት ቲክቶከሮቹ ጆን ዳንኤል ለሰኔ 3 ቀን ቅሬታቸው እንዲሰማ ተብለው እንደነበር ይታወቃል። በተባለው ቀን በጠበቆቻቸው አማካኝነትም ለሰበር ሰሚ አንደኛም ቅሬታ ሰሚ ችሎት ያቀረቡ ሲሆን ችሎቱም ቅሬታቸውን ከሰማ በኋላ ለሰኔ 4 ቀን ቀጠሮ ሰጥቶ ነበረ። በቀጠሮ መሰረትም ትላንት ጉዳያችሁ ያስቀርባል ማለትም በ5 ዳኞች ይታያል እንደተባሉ ሰምተናል። በዚህም መሰረት እነ ጆን ዳንኤል ጉዳይ የዋስትና ጉዳያቸው በ5 ዳኞች ይታይላቸዋል ማለት ነው። ይህም ለተከሳሾቹ እንደ መልካም ዜና ተወስዷል። ህይወት እንዲህ ናት። ባለፉት 6 ዓመታት ዶክተር ፕራቲክ ጆሺ ለንደን ውስጥ ይኖሩ ነበረ። በስደት በሚኖሩበት ሀገር ሆነው ህንድ ውስጥ ከሚኖሩት ባለቤታቸውና 3 ታዳጊ ልጆቻቸው ጋር ወደ ለንደን አመጥተው የተሻለ ህይወት ለመገንባት ለረጅም ጊዜ ሲያልሙ ሲያቅዱ ቆይተዋል። ለዓመታት ከዘለቀ እቅድ የቪዛ የመንጃ ፈቃድ ሰነዶች ዝግጅትና ትዕግስት በኋላ ያህል በመጨረሻ እውን ሊሆን ተቃረበ። ከ2 ቀናት በፊት ልክ እንደ እርሳቸው የሕክምና ባለሙያ የሆኑት ባለቤታቸው ዶክተር ኮሚቪያስ ከህንድ ከሚሰሩበት መስሪያ ቤት ስራቸውን ለቀው ለለንደኑ ጉዞ ተዘጋጁ። ወዳጅ ዘመድ ጓደኛ ተሰናበቱ። የእሳቸውም የልጆቻቸው ሻንጣዎች ተዘጋጁ። ለወደፊት ስለሚሰንቁት ህይወት በተስፋ ተሞልተው ጉዞ ወደ ለንደን ለመጀመር መንገዶች ሁሉ ወደ ኤርፖርት ሆነ። ምስቱን የቤተሰብ አባላት በተስፋ በደስታና በእቅዶች ተሞልተው የበረራ ቁጥር ኢንዲያን 171 ይዘው ወደ ለንደን ለመሄድ ተሳፈሩ። አውሮፕላን ውስጥ የምታዩትን ፎቶ ተነሱና ለዘመዶቻቸው ላኩ። ወዳጅ ዘመድም በሰላም ግቡ ብሎ መልካም ሁሉ ተመኘ ለፈቃቸው። የመጨረሻው ፎቶ የመጨረሻው ስንብት እንደሆነ ግን ማንም አላወቀም። አዲስ ህይወት ለመጀመር በተስፋ አውሮፕላን ላይ የተሳፈሩት የዚህ ቤተሰብ አባላት ግን ለንደን ሊደርሱ አልቻሉም። አውሮፕላኑ ገና እንደተነሳ ተከሰከሰ። አንዳቸው በህይወት አልተረፉም። በዛች ቅጽበት ውስጥ የህይወት ዘመን ህልሞቻቸው ሁሉም ወደ አመድነት ተቀየረ። ህይወት በማያስደነግጥ ሁኔታ ምን ያህል ተሰባሪ እንደሆነች የሚያስታውስ አሰቃቂ ገጠመኝ ሆኖ ተመዘገበ። የምትገነባው ሁሉም፣ የምትመኘው ሁሉም፣ የምትወደው ሁሉም በክር ላይ እንደተንጠለጠለ ነው። ስለዚህ እስከምትችል ድረስ ኑር፣ ውደት፣ ደስታን ነጋገኛለሁ ብለን ዛሬ አታሳልፍም። ስኪን ዳክተር የተባሉ ፌስቡከኛ ከጻፉትና ቫይራል ሆኖ እየተሰራጨ ካለ ጽሑፍ ላይ የተወሰደ እዛው ላይ የተሰጠ ቫይራል የሆነ ኮሜንት ደግሞ እንደዚህ ይላል። ህይወት ለመተንበይ የሚያስቸግር ድንበር አላት። እያንዳንዱ ሰከንድ በጸጋ ነው። ለእረፍት ቦታ ቀይረ ቫኬሽን ላይ ብትሄድ አሸባሪዎች ተኩስብሃል። የቡር ዕድል ለማክበር ስታዲየም ብትሄድ መነጋገር ይከሰታል። ዝም ብለን ህይወትን የምትኖር ከሆነ እንደ ኮቪድ ያለ ወረርሽኝ ይመጣል። ከጓደኛ ወይም ከቤተሰብ ጋር እየሄድክ ከሆነ ድንገት የመደካ ይመጣል። ብታገባ ሚስትና ውሽማ ይገድልሃል። በባቡር ብትጓዝ ባቡሩ ከሀዲዱ ይወጣል። መንገድ ላይ ብትሄድ የነዳጅ ጫኝ ሞቴ መኪና ተበጥሶ በሳት ያቃጥልሃል። መኪና ብትነዳ ወይም በብስክሌት ብትጋለብ በመንገድ ላይ ባሉ ጉድጓዶች ምክንያት አደጋም ይደርሳል። በአውሮፕላን ብትበር ይከሰከሳል። ቤት ብትቀመጥ፣ ብታጠና ወይም ሆስቴል ውስጥ ብትኖር አውሮፕላን በአንተ ላይ ይወድቃል። ከዚህ ሁሉ አንጻር ለሰው ልጅ መልካም ሰላማዊ ህይወት የመኖር እድሉም ምን ያህል ነው? ምላሹ እናደስቱበት። ህይወት የማይገመት ነውና እያንዳንዱ ቅጽበት በጸጋ ነው። አብይ ተረድቷል ብዬ አስባለሁ ሲሉ የጅቡቲው ፕሬዝዳንት ተናገሩ። ምንድነው ጠቅላይ ሚኒስትሩ ተናገሩት? እስኪ መረጃውን በአጭር ልንገራችሁ። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ጄን አፍሪካ ከተሰኘው የፈረንሳይ መጽሔት ጋር ባደረጉት ቃለ ምልልስ በርካታ ጉዳዮች ተነስተውላቸው ምላሽ ሰጥተዋል። ከጥያቄዎቹ መካከል ኢትዮጵያን የሚመለከቱ ይገኙበታል። መጽሔቱ ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ የባህር ወደብ እንደሚያስፈልጋቸው ከተናገሩ በኋላ ከጎረቤቱ ኢትዮጵያ ጋር ያላቸው ግንኙነት ሻክሯል፣ ያ ውጥረት አሁን በምን ሁኔታ ላይ ይገኛል ሲል ጠይቋቸው ነበር።
ፕሬዚዳንት ኬሪ ሲመልሱም እኔ አብይ ይሄንን ፍላጎት በኃይል ለማሳካት እንደማይቻል ተረድቷል ብዬ አምናለሁ። ኢትዮጵያ የጎረቤቶቿን ሕልውና ሳትጎዳ የአሰብን፣ የጅቡቲ ወይም የበርበራን፣ የሞቃዲሾን ወደቦች ማግኘት ትችላለች። በዚህ ረገድ በቱርክ አማካኝነት የተደረገው ሽምግልና ጥሩ ሚና የተጫወተ ይመስለኛል። እኛን በተመለከተ ጅቡቲ እንደ ክሪሚያ አለመሆኗን ለአዲስ አበባ በግልጽ አሳውቀናል ብሏል። ይህን ተከትሎ መጽሔቱ እናንተ የታጁራ ወደብን በጋራ ለማስተዳደር ለኢትዮጵያ ምክረ ሀሳብ አቅርባችሁ ነበር፣ ይህ ጉዳይ ምን ደረሰ ሲል ጠይቋል። ፕሬዚዳንቱ ሲመልሱ ኢትዮጵያውያን ሌላ ምክረ ሀሳብ አስይዘው ተወካዮቻቸውን ያላመጣው የነበረ ቢሆንም ነው። ይህ ምክረ ሀሳብ በኢትዮጵያ ድንበርና በታጁራ መካከል ኮሪደር እንዲፈጠር ነበር። እንዲሁም በዚህ ኮሪደር በኢትዮጵያ በኩል ባህር ኃይል ሰፈር የማቋቋም እቅድም የነበረበት ምክረ ሀሳብ ሲሆን እኛ አልተስማማንበትም። ስለዚህ ይህ ጉዳይ አሁን አጀንዳ ተሰጥቷል። ወደ ጥያቄ ጋር በተያያዘ ፊልድ ማርሻል ብርሃኑ በፓርላማ እንዲህ ብለዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል እየሞከሩ የሚገኙ ኃይሎች አሉ። እነዚህ ኃይሎች አንዳንዴ የጋራ ጥምረት በመፍጠር ኢትዮጵያ ወደ ባህር ጠረፍ እንዳትደርስ ለመከላከል አልሞ ይሰራሉ። ሆኖም ሁሉም ጥረቶች አንዳችን መሰረት የላቸውም። መከላከያ ሰራዊቱም የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች ነው። በአሁኑ ወቅትም በየብስም ሆነ በባህር የሚቃጡ ጥቃቶችን የሚመለከት እንዲሁም የአገሪቱን ሉዓላዊነት የሚያስከብር ሰራዊት ገንብተናል። መከላከያ ሰራዊት አገሪቱ የባህር በር እንድታገኝና ብቁ የባህር ኃይል ልታቋቁም ቁርጠኛ አቋም አለው። ቦይንግ የተከሰከሰው የድሪምላይነር አውሮፕላን ምርመራም በህግ መመራቱ ደግፋለሁ አለ። እስካሁን የምናውቃቸው መረጃዎች ምንድናቸው? እስኪ በአጭሩ እንገራቸው። የቦይንግ ፕሬዚዳንትና ዋና ስራ አስፈጻሚ በህንድ 242 መንገደኞች ይዞ ወደ ለንደን ለመብረር ተነስቶ በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያም ስለተከሰከሰው ቦይንግ 787-8 ድሪምላይነር አውሮፕላን አደጋ መግለጫ ሰጥቷል። የቦይንግ ፕሬዚዳንትና ዋና ስራ አስፈጻሚ ኬሪ ኦተርበርግ በሰጡት መግለጫ ሀሳባችን ሁሉ ከአደጋው ሰለባዎች ጋር ነው። በበረራ ቁጥር ህንድ 171 ላይ ለነበሩ ተሳፋሪዎችና የበረራ ሰራተኞች እንዲሁም በአህመድ አባድ ውስጥ ለተጎዱት ሁሉ ጥልቅ ሐዘናችንን እንገልጻለን ብለዋል። የቦይንግ ኃላፊው በህንድ የአውሮፕላን አደጋ ምርመራ ቢሮ የሚመራው የአደጋው ምርመራ እንደሚደግፉ አረጋግጠዋል። የኤር ኢንዲያ ንብረት በሆነው አውሮፕላን አደጋ ከተሳፋሪዎቹ መካከል አንድ የብሪታንያ ዜጋ የሆነ ግለሰብ በህይወት እንደተረፈ የአህመድ አባድ የፖሊስ አዛዥ ለህንድ መገናኛ ብዙሃን ገልጸዋል። በአውሮፕላን በረራ ውስጥ 169 የህንድ ዜጎች፣ 53 የብሪታንያ ዜጎች፣ 7 የፖርቱጋል ዜጎችና አንድ ካናዳዊ ነበሩ። አውሮፕላኑ በምዕራብ ህንድ ከተማ በሚገኝ የዶክተሮች ማረፊያ ወይም ሆስቴል ውስጥ በመከስከሱ ቢያንስ 50 የሕክምና ተማሪዎች ቆስለው በአሁኑ ሰዓት ላይ በሕክምና ላይ ይገኛሉ። በአዲስ አበባ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ኦነግና ፋኖ ያቀረቡትን ቅድመ ሁኔታዎች ተመልክቼዋለሁ ሲሉ ተናገሩ።